ሰላም የተወደዳችሁ እንግዲህ ዛሬ እዚህ ጋር ስለ አርፔጆ ተጠይቄያለሁ። እንግዲህ አርፔጆ ምን ማለት እንደሆነ መጀመሪያ እናውራ ከማሳየቴ በፊት። አርፔጆ ማለት ብሮክን ኮርድ ማለት ነው። ዴፊኒሽኑ ብሮክን ኮርድ። ብሮክን ኮርድ ምን ማለት ነው? ቃሉ ራሱ እንደሚነግራችሁ ኮርዱን ሰባብረን ስንጫወተው ማለት ነው። ብሬክ አድርገን ስንጫወተው ማለት ነው። አርፔጆ ለምሳሌ ኮርድ ስንይዝ ለምሳሌ ጂ ኮርድን አለ አይደለ? ጂ ኮርድ ኖርማሊ ስትራም ስናደርገው እንደዚህ ይሆናል። በአንዴ ስንገርፍ ወይም ደግሞ እያለን ከሆነ ምንገርፈው የነበረው አርፔጆ ስናደርገው ግን አርፔጂየት ስናደርገው እንዴት ይሆናል? ወደ ሲ ሄድኩ፣ ወደ ዲ፣ ወደ 6 ወደ ኢ ማይነር ከዛ ባክ ቱ ሲ። ብሮክን ኮርድ ምንድነው? እዚህ ጋር ስትሪንጎቹን እኛ በምንፈልገው ፓተርን ብዙ አይነት ፓተርኖችን የራሳችን ፓተርን ልንፈጥር እንችላለን። ለምሳሌ አሁን ይሄኛው የሚሆነው ጂን ስንይዝ ጂ ኮርድን ስንይዝ ተምብል ከዛም በኋላ ይሄ መሃል ላይ ያለውን ስትሪንግ ይሄኛውን ስትሪንግ እንዘላለን። ይሄን ፊፍዝ ስትሪንግን እንዘላለን፣ ፊፍዝ ስትሪንግን እንዘላለን። ከዛ የቀሩትን ሶስቱ ጣቶች ደግሞ ለእያንዳንዱ ስትሪንግ አንድ ጣት አሳይን ማድረግ ነው። ከዛ ይሄው ወደ ላይ ትላላችሁ ማለት ነው። ከዛ ሲ ሲሆን ደግሞ በራሱን ኮርድ ትቀይሩና ከዛ ይሆናል ማለት ነው። እኔም ዝም ብዬ አንድ የመጣልኝ ኮርድ ፕሮግሬሽን 1 ላይ ይጀምራል። ከዛም በኋላ 5 ላይ ይቀጥላል። ዲ ሜጀር ማለት ነው። ዲ ሜጀር ከዛን ወደ 6 which is E minor ከዛም በኋላ ወደ ሲ ማለት ደግሞ የጂ ስንተኛ ነው? ጂ ኤ ቢ ሲ ፎርት ማለት አራተኛ ኮርድ ማለት ነው። 1 5 6 4 በጣም ፌመስ ፕሮግሬሽን ነች። ከዛ ባክ ቱ 1 እንደዚህ መጫወት ትችላላችሁ። ለምሳሌ ሲክስ ከዛን ኤፍ ይሄ ነው አርፔጆ ማለት። ከዛ ባክ ቱ ጂ። ለምሳሌ የሰለሞን እና ኬኔሳ ቡላ ይሻለኛል የሚለውን መዝሙር አርፔጆ እያደረጉ ነው የሚጫወቱት። አሁን እሱ ጋር እንዴት ነው የተጫወቱት ነው? እዚህ ጋር በአንዴው ሁለት ስትሪንግ ፕላክ አድርገው ነው የሚሆነው። ጂ ይዙና ስለዚህ እዚህ ጋር በአንዴው ሁለት ስትሪንጎችን ፕላክ እናደርጋለን። እንደዛ ነው መዝሙሩ ላይ ሲጫወተው ማለት ነው። ይለና ከዛን ወደ ኢ ማይነር ደግሞ እንሄዳለን ማለት ነው። ኢ ማይነር ሲሆን እንዴት ይሆናል? ከዛ ባክ ቱ ሲ ከዛ ጂ። መዝሙሩ እንዴት ይሆናል? እኔ ወደ እግዚአብሔር ሲ ኢ ማይነር ከዛ ወደ ሲ መቅረብ ይሻለኛል እኔ ወደ እግዚአብሔር
ፍቅሬ ይሻለኛል እንደዚህ ብላችሁ መጫወት ትችላላችሁ ማለት ነው። አርፔጆ ማለት ይሄ ነው። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እና የሚቀጥለውንም እንደምትፈልጉ አሳውቁኝ፣ እሰራላችኋለሁ። መልካም ጊዜ ባይ